የምስክርነት ወርህ ነው በለው። የምጠብቀው ነገር የሚጨበጥበት ይሄኛ ወር የሆነ ጉዳይ የሚፈጸምበት ምስክርነት ወደ አንተ እየመጣ ነው። በሰው ያልሆነ እጅ የሚከፈትበት በአንተ የተጀመረው በአንተ ሊጨርሰው ቴስቲሞኒ መንስ ልተንብይ ኮቴህ የሚፈለግበት ወር እየመጣ ነው። አሜን። እንዲህ ብለህ ጻፍ። ምን ብለህ ጻፍ? የዳዊት መክፈቻ ያለው አሁን የሚከፈተው በር በአንተ ኃይል ያልሆነ ተመልሶ የማይዘጋ መጨንገፍ የማይችል መሞት የማይችል ራእይ ምዕራፍ 3 ዮሐንስ ራእይ በፊላድልፊያም ወዳለው ወደ ቤተ ክርስቲያን መልአክ እሺ እንዲህ ብለህ ጻፍ። በመልሕቅ ቤተ ክርስቲያን በለዋ በመልሕቅ ቤተ ክርስቲያን ወዳለው መልአክ እንዲህ ብለህ ጻፍ። ለካ እዚህ ቤት መልአክ አለ ማለት ነው። አሜን። እንዲህ ብለህ ምን በል ጻፍ። ለቤተ ክርስቲያኑ ለራእዩ ለኔ ለአንተ ይሄ ቃል ዛሬ በእግሩ ይገባል ወደ አንተ። ለተገኘ ጉባኤ ሁሉ የእግዚአብሔር መንፈስ ፈቅዶለት ወደዚህ ጉባኤ ለመጣ ሰው ሁሉ እየበዛ የሚሄድ የካሳ የሆነ በር ለሆነ አንድ ታላቅ ሰው እስከ ዛሬ ስራ ላልጀመረ እስካሁን እየተዘጋበት ሰው ዛሬ እየተነበይኩ ነው። በእምነት ነካ አድርገውና ዛሬ በቃል የሆነ በረከት ሊጀምርብኝ ነው በለው። በቃል የሆነ ስራ ሊከፈት ነው። በቃል የሆነ በሮች ሊከፈት ነው። በያው እግዚአብሔር ፊት የሆነ ሰው ያለ ዘመድ ከዚህ ሀገር ወጥቶ ይሄዳል። ያለ ዘመድ ፋብሪካ ይኖረዋል። እንዴት እንደሆነ በማታውቀው ለምን ይሄ ቃል የእግዚአብሔር ቃል ማጂካስ የምን መክፈቻ ያለው ዘኪ ኦፍ ዴቪድ ጂሰስ የዳዊት መክፈቻ ያለው ዳዊት መክፈቻ አንድ በር አይደለም የሚከፍተው ማስተር ኪን ይባላል። whatever it go በከተትክበት በር ሁሉ ይከፍታል። ምንም በር ዛሬ ይሁን እንደውም ካመንክ እንደቀድሙ ልጅ ስራህን እለውጠዋለሁ።